ሰላም ጤና ይስጥልን ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦቻችን፣ በዛሬው ቪዲዮአችን ላይ ስለ አስደናቂው ማር አስደናቂ የጤና ጥቅም እንነግራችኋለን። በመጨረሻ ደግሞ እስከ ቪዲዮ መጨረሻ ከተከታተላችሁ ፎርጅድ ማርን ከጤነኛ ማር እንዴት በቀላሉ መለየት እንደምትችሉ የምናሳያችሁ ይሆናል። ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች፣ ይህ ቻናል ስለ ውበትና ስለ ጤና አስገራሚ ነገሮችን ለእናንተ የሚያቀርብበት ቻናል ስለሆነ ሰብስክራይብ አድርጋችሁ ቤተሰብ ብትሆኑ ታተርፉበታላችሁ። ታዲያ ብዙ ሰው ማር ይጠቀማል፣ ነገር ግን ጥቅሙን አያገኘውም። ያን የሆነው ደግሞ ፎርጅድ ማር ስለምትጠቀሙ ነው። ፎርጅድ ማር እጅግ በጣም በርካታ ጉዳቶች አሉት። ፎርጅድ ማር ከመጠቀም አለመጠቀም ይሻላል። በዛሬ ቪዲዮ ላይ ፎርጅድ ማርም እንዴት በቀላሉ እንደምንለዩ እንነግራችኋለን። እንግዲህ ማር በዓለም ላይ እጅግ በጣም ጣፋጭ የሆነ ነገር ነው። ከጣፋጭነቱ ባሻገር ደግሞ ለልብ ጤንነት፣ ለስኳር ተጋላጭነትን ለመቀነስና ጤናማ የምግብ መፈጨት ስርዓት እንዲኖረን ለማድረግ በከፍተኛ ሁኔታ ይጠቅማል። ታዲያ ማር እንዴት ይሰራል ወይም ማር እንዴት ይመረታል ብለን ስናይ ንቦች ከአበባ ላይ የሚቀስፉት ጣፋጭ ነገር ተዋህዶ ማር ይመረታል ማለት ነው። ስለዚህ ንቦች ከአበባ ላይ ተቀስሞ የሚቀመጠውን ጣፋጭ ነገር ተደባልቆ ማር ይመረታል። ማር በንቦች አማካኝነት ይመረታል። ታዲያ ማር ተመርቶ ከመጣ በኋላ ለሰው ልጅ ምን አይነት ጥቅም ይሰጣል ብላችሁ ስትጠይቁ ጥቅሞቹ በርካታ ናቸው። ለምሳሌ የማር ጥቅሞች ስናነሳ ማር በአንቲኦክሳይድ የበለጸገ ነው። ማር በአንቲኦክሳይድ የበለጸገ እጅግ በጣም ጠቃሚ ንጥረ ነገሮች በውስጡ ይዟል። ይሄም በሰውነታችን ውስጥ የሚያስከትለውን የሴል መጎዳት ወይም ሴል ዳሜጅ፣ ሴሎቻችን ዳሜጅ እንዳይሆኑ እርጅና ጋር ተያይዞ የሚመጡትን የሴል መጎዳት ለመከላከል ያስችላል። ታዲያ ከልጅነታቸው ጀምሮ ማር የሚበሉ ሰዎች በቶሎ የማርጀት እድላቸው በጣም አነስተኛ ነው። ወይም ይሄ ፊት መሸብሸብ፣ ፀጉር መሸበት ወይም ከእርጅና ጋር ተያይዞ የሚመጣ ነገሮችን የማሳየት ነገራቸው በጣም ያነሰ ነው። ያም የሆነው ደግሞ ማር በራሱ የሴል ዳሜጅን ስለሚከላከል ነው። ስለዚህ ማር የሴል ዳሜጅን ይከላከላል። ሌላኛው የደም ስኳር መጠንን ለመቆጣጠር ይረዳል። የደም ስኳር መጠን እንዳይጨምር ወይም የደም ስኳር መጠን እንዳይዛባ ማር በከፍተኛ ሁኔታ ይጠቅማል ማለት ነው። ስለዚህ ማርን አዘውትሮ የሚበላ ሰው የማርጀት አቅሙ ወይም የማርጀት እድሉ ወይም የማርጀት ችሎታው በጣም ያነሰ ነው ማለት ነው። ሌላኛው የደም ስኳር መጠን በሰውነታችን ውስጥ እንዲጣጣምና ጤናማ የስኳር መጠን እንዲኖረን ወይም ኢንሱሊን በአንድ ከፍ አያደርጉም። ኢንሱሊን በደማችን ውስጥ ያለው የስኳር መጠን ጤናማ እንዲሆን ያደርጋል። ስለዚህ ማር ብዙ ጊዜ ጣፋጭ ይመስለናል፣ ግን በስኳር የመጠቃት እድላችንንም ይቀንሳል። የልብ ጤንነትን ያሻሽላል። ማር በደም ውስጥ የሚገኘው ጎጂ ቅባት ወይም መጥፎ ኮሌስትሮል በማጥፋት ልባችን ጤናማ እንዲሆንና ደም በአግባቡ እንዲጋለጥ ያደርጋል። ማር በውስጡ 180 በላይ ንጥረ ነገሮችን የያዘና በአንቲኦክሳይድ በአንቲ ኢንፍላማቶሪ የበለጸገ ስለሆነ ጤናማ የደም መስመር እንዲኖረን ያደርገናል። ታዲያ ማርን አዘውትሮ የሚጠቀም ሰው ጤናማ የደም መስመርና ጤናማ የደም ቧንቧዎች እንዲሁም ጤናችን ወይም ደም ስሮቻችን በደም ቧንቧ ክምችት የታፈኑ እንዳይሆኑ ያደርጋል። ያ ማለት ደግሞ በልብ ጤና፣ በስትሮክ፣ በደም ግፊት የመያዝ እድላችን አነስተኛ ነው ማለት ነው። ታዲያ ማርን አዘውትረን ስንበላ ለልብ ህመም የሚያጋልጠውን አንደኛውን የኮሌስትሮል መብዛት ችግርን ይቀርፍልናል ማለት ነው። ሌላኛው ቁስልን ለመዳን ያግዛል። ጥናቶች እንደሚያሳዩት ማር ቁስልን በቶሎ ለመዳን ለምሳሌ የእሳት ቁስል፣ የቀዶ ጥገና ቁስል፣ በፈሳሽ ምክንያት የመጣ ቁስል፣ በአጠቃላይ ሰውነታችን ላይ የሚፈጠሩን ቁስል ለማዳን እጅግ በጣም ጠቃሚ ነው። ታዲያ ቁስሎች ሲያጋጥሙን ሰውነታችን ላይ ጠባሳ ሲያጋጥም ያን ጠባሳን ለማዳን ማር ጠቃሚ ነው ማለት ነው። ሌላኛው ማር ሳልን ያስታግሳል። በይበልጥ ደግሞ በጉፋንም በአደገኛ ጊዜም አደገኛ ሳል ሲይዛችሁ የትክትክ የሚል ሳል፣ ፋታ የማይሰጥ ሳል ከያዛችሁ፣ ጀርባችሁን ጭምር የሚሰማ ሳል ከያዛችሁ መፍትሄው ማርን በሻይ አድርጎ ቅርንፉድም ቀረፋም ጨምራችሁ መጠቀም ነው። የማር ሻይ በይበልጥ ለሳል አንደኛ በቶሎ እንድናገግም ያደርገናል። ማር በጣም ጠቃሚ ንጥረ ነገሮችን ስለያዘ ሳላችን በቶሎ እንዲቆም ይረዳናል። ሁለተኛ ደግሞ የማር ትልቁ ጥቅም ምንድነው ካላችሁኝ፣ ሳልን የማስቆም ከፍተኛ አቅም አለው። ማር በቶሎ ሳልን የማስቆም አቅም አለው። ሾርባ ውስጥ መጨመር ይችላላችሁ። ከዛም በተጨማሪ የማር ሻይ አዘጋጅቱ መጠቀም ይቻላል። በተለይ በምሽት የሚያስቸግራችሁ ሳል ካለ ለማስታገስ ይችላል። ወይም በምሽት የሚቀሰቀስ ሳልን በማስታገስ ይታወቃል። በተለይ ህፃናት ጥናቶች እንደሚያሳዩት ማር ከተለያዩ የሳል መድኃኒቶች ጋር ተመጣጣኝ ወይም ተቀራራቢ የማዳን አቅም አለው።
ህፃናት በይበልጥ ህፃናት ላይ ለሚከሰት ሳል ከፍተኛ ጥቅም አለው። ጤናማ የምግብ መፈጨት ስርዓትን ይደግፋል። ማር ለጤናማ የሆድ ባክቴሪያ ምግብ ወይም ጤናማ የምግብ መፈጨት ስርዓትን ያስተካክላል ማለት ነው። ስለዚህ ማርን አዘውትራችሁ ስትጠቀሙ ጤናማ የምግብ መፈጨት ስርዓትን ያስተካክላል። ስለዚህ ማርን አዘውትሮ የሚጠቀም ሰው ጤናማ የምግብ መፈጨት ስርዓት እንዲኖረው ያደርጋል ማለት ነው። ማር በውስጡ የሚገኙት ምንድን ናቸው? ለምሳሌ አንድ የሾርባ ማንኪያ ማር የሚከተሉትን ይዟል። ካሎሪን 63.8%፣ ቅባት 0 ግራም፣ ሶዲየም 0.8 ግራም፣ ካርቦሃይድሬት 17.3 ግራም፣ ፕሮቲን 0.1 ግራም። በተጨማሪ እንደ ፖታሲየም፣ ካልሲየም፣ ማግኒዥየም ያሉ 31 አይነት ማዕድናትን ይዟል። ስለዚህ ማር እጅግ በጣም አስደናቂ ጥቅም አለው። ሌላኛው ስለ ማር ሲነሳ ልጆችን መናገር እንዳይችሉ ያደርጋሉ የሚለውንም በዚሁ እንነግራቸዋለን። ከ1 ዓመት በታች ለሆኑ ህፃናት ማር በፍጹም መስጠት የለብንም። የህፃናት ምግብ መፍጨት ስርዓት ስላላደገ ማርን ስትሰጣቸው ብዙ አይነት ጉዳት ያስከትልባቸዋል። ከዛ በተጨማሪ የመናገር አቅማቸውንም ይቀንስባቸዋል። ስለዚህ አደራ ከ1 ዓመት በታች ለሆኑ ህፃናት ማር በፍጹም አይሰጥም። ማር የአበባ ብናኝ ያላቸው ሰዎች ማር ሲጠቀሙ አለርጂ ሊሆንባቸው ስለሚችል ጥንቃቄ ማድረግ። ለምሳሌ የአበባ ብናኝ፣ ጽጌረዳ ብናኞች ሲሆኑ እነዛ ብናኞች በጣም አለርጂ የሆነባቸው ሰዎች አሉ። አለርጂ የሆነባቸው ሰዎችን በአበባ ብናኝ ወይ እነዚህ ብናኞችን ካጋጠሟቸው ከፍተኛ የሆነ ምን ይከሰትባቸዋል? አለርጂ ይከሰታል። ማሩ ንቧ ቀስማ ስለምትመጣ። ስለዚህ የማር አለርጂዎች አሉ። እርጉዝ የሚያጠቡ እናቶች በምግብ ከሚጠቀሙት በላይ ወይም ከመጠን በላይ ማር መውሰድ የለባቸውም። ለመውሰድም ካሰቡ ሐኪማቸውን ማማከር አለባቸው። እነዚህ ሰዎች አደራ ማር እንዳትጠቀሙ። በይበልጥ ለህፃናት የመናገር አቅማቸውንም የመቀነስ ተብታባ የማድረግ አቅም አለ። ማር በተለያዩ መንገዶች መጠቀም እንችላለን። በገንፎ፣ በኬክ፣ በፍራፍሬ፣ በአቮካዶ፣ ሻይ ቡና ለመፍጨት፣ ለሰላጣ የሚዘጋጁ ሌሎችንም ማሮችን መጠቀም እንችላለን። በቤት ውስጥ የሚዘጋጁ ለኃይል ሰጪ የሆኑ ምግቦች። ትክክለኛው ማር እንዴት እንመርጣለን? ንጹህ ማር በቀላሉ ለመለየት እንዴት እንችላለን? በይበልጥ ከተማችን ላይ ያሉ ማሮች በሙሉ አብዛኛው የሚባሉት ፎርጅድ ናቸው። ስለዚህ እነዛ ፎርጅድ ማሮች ደግሞ ለጤናችን ከፍተኛ ጉዳት ያደርሱናል። ማርን የምንለይባቸው 3 መንገድ ላይ። የመጀመሪያው በጣም የነደደ ክሳት ወይም ክሰል ማዘጋጀት። የነደደ ክሰል ላይ 1 ማንኪያ ማር ስንጨምር ማሩ ቀልጦ ጸጥ የሚል ከሆነና በጣም ጥቂት ጭስ ካለው ንጹህ ማር ነው። ነገር ግን በስኳር የተደባለቀው ማር ክሰሉ ላይ ሲጨምሩት ጭሱ ቤቱን በሙሉ ያፍነዋል ወይም ከፍተኛ ጭስ አለው። ለምን ይጨሳል ካላችሁኝ በውስጡ ስኳር አለው። ስኳርን ለመሞከር ከፈለጋችሁ እሳት ውስጥ ከተቱት፣ በጣም ጭስ ይፈጥራል። ስለዚህ የተደባለቀ ማር ጭስ አለው ማለት ነው እሳት ውስጥ ከተቱት። ሌላኛው ኮካ ውስጥ ከተቱት ማር ብዙም አይገነፍልም ወይም ብዙ አረፋ አይፈጥርም። ትንሽ አረፋ ነገር ፈጥሮ ጸጥ ይላል። ስኳር ካለው ግን ስኳር ኮካ ውስጥ ብከቱ እንዴት ነው የሚያደርገው? በጣም ይገነፍላል። ስለዚህ ስኳር ያለው ማር በጣም የመገንፈል አቅም አለው። ስለዚህ ኮካ ውስጥ ከታችሁ መለየት ትችላላችሁ። ሌላኛው 1 ማንኪያ ማር አዘጋጅታችሁ ጠልቃችሁ ሻማ ላይ አድርጉት። ቅልጥ ሲል ውሃ ይመስላል፣ ድብልቁስ አረፋ ይፈጥራል። ስለዚህ በእነዚህ 3 መንገዶች መለየት ትችላላችሁ። አደራ ትክክለኛ ማር ማታገኙ ከሆነ እባካችሁ ለበሽታ ትጋለጣላችሁ። ብዙ ሰዎችን ከፍተኛ በሽታ ላይ ጥሏል። ትክክለኛ ማር ከተገኘ ተገኘ፣ ካልተገኘ ግን አጠራጣሪ ማሮችን ከመመገብ ተቆጠቡ። ከዛ ውጪ ትክክለኛ ማሮችና ጤናማ ማሮችን መመገብ ለጤናችሁ ከፍተኛ ጥቅም ይሰጣል። ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦቻችን፣ የዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ቪዲዮውን ጀምሩት፣ ላይክ እና ሼር ማድረግ አይረሳ። በቀጣይ ቆንጆ ቪዲዮ እስከምንገናኝ ቸር ሰንብቱ።